ሂሳብን ኤክሴል ተጠቅመን መስራት እንደሚቻል እስቲ አንዲት ሾርት ቪዲዮ ላሳያችሁ። ለምሳሌ ቁጥሮች እዚህ ጋር አሉ። እነዚህ ቁጥሮች ናቸው። ፓወራቸው እንዴት አድርገን እንፈልጋለን? ፓወር ማለት ይህን ማቴማቲክስ በሂሳብ አጠራር የአንድ ስኩዌር ስንት ነው ማለት ነው። ለምሳሌ 1 ዘ ፓወር ኦፍ 2 አንድ ነው። 2 ዘ ፓወር ኦፍ 4 2 ዘ ፓወር ኦፍ 2 4 ነው። 3 ዘ ፓወር ኦፍ 2 9 ነው። ስለዚህ ኤክሴል ተጠቅመን እንዴት እንሰራለን ነው። ኤፍ ኦፍ ኤክስ እንገባለን፣ እኩል ይሆናል እንላለን። ፓወር የሚል ፋንክሽን አለ ኤክሴል ላይ እንጽፋለን። ፓወር ብለን ስንጽፍ ከተሳሳትን አይመጣልንም። ፓወር ብለን ስንጽፍ ይሄ ይመጣል። ኦኬ እንላለን። እዛ ምን ይለናል? ናምበር ይለናል። የመጀመሪያውን ቁጥር እንሰጠዋለን ኤቱ። ከዛ ኮማ ይላል ፓወር ይላል። ፓወር ብለን ሳይሆን የምንጽፈው ቁጥሩን ነው። ስኩዌር ማለት ነው ፓወር 2 ማለት ነው። ስለዚህ የሌሎችን ለማወቅ አውቶማቲካሊ ድሮፕ ማድረግ ነው ወደታች። ስለዚህ በታች ልጀምርና የ200 ስኩዌር 40 ነው። የ19 361 ነው። የ18 324 ነው ማለት ነው። ጊዜ ላለመጨረስ ወደዚህ እንግባ። ስኩዌር ሩት እንዴት አድርገን እናገኛለን? ስኩዌር ሩት ማለት ደግሞ 4 ለምሳሌ ራዲካል ውስጥ ሲገባ 2 ይሆናል። 9 ስንት ይሆናል? 3 ይሆናል። ስለዚህ እንዴት አድርገን ነው መፈለግ የምንችለው? ኤፍ ኦፍ ኤክስ እንገባለን፣ እኩል ይሆናል የሚለውን እነካለን። ስኩዌር ብለን እንጽፋለን። ስኩዌር ብለን ስንጽፍ የፋንክሽን ይመጣል። ናምበር ይለናል። የትኛውን ናምበር ነው የምናስገባለን? ይሄኛውን ናምበር ሳይሆን ይሄኛውን የፓወሩን ናምበር። ፓወሩን ከራዲካል ውስጥ ስናወጣው ነው አይደል? ለምሳሌ 4ን ከራዲካል ሲወጣ 2 የሚሆነው 3ን ነው የምንሰጠው ማለት ነው። 1 ከራዲካል ሲወጣ 1 ይሆናል። ሌሎችን እናያቸው እስቲ። ምን ይመስላል? ለምሳሌ 121 ከራዲካል ሲወጣ 11 ይሆናል። 144 ከራዲካል ሲወጣ 12 ይሆናል ማለት ነው። ኦኬ ኪዩብ ሩት እንዴት አድርገን እናገኛለን? ኪዩብ ኦፍ ኤ ናምበር የቁጥሩ ኪዩብ እንዴት አድርገን ነው የምናገኝ? የአንድን ቁጥር ኪዩብ እንዴት አድርገን ነው የምናገኝ? ልዩነቱ ምንድን ነው? የስኩዌር ሩት እና የፓወር እና የኪዩብ ሩት ልዩነቱ ተመሳሳይ ፋንክሽን ነው የምንጠቀመው። አሳያችኋለሁ። ፓወርን ነው የምንጠቀመው። ፓወር እንልና ናምበር ይላል አይደል? ናምበር ይላል። የትኛውን ነው የምንሰጠው? ይሄኛውን ነው። የዚህኛውን ቁጥር ስኩዌር ሩቱንና ፓወሩን ስኩዌር ሩቱና ኪዩብ ኦፍ ኤ ናምበር ነው የምንፈልገው። 2 ይላል። ፓወር የሚለው ምን እናደርገው ነው? ኮማ 3። ለምሳሌ እስቲ ሌላውን እናገኝ። አውቶማቲካሊ ባይ ዲፎልት ወደታች እናወርዳለን ማለት ነው። ስለዚህ እዚህ እንደምታዩት የአንድ ኪዩብ ኦፍ ኤ ናምበር 1 ነው። 1 ዘ ፓወር ኦፍ 3 ማለት ነው። 1 3 ጊዜ ብትባዛ 1 ነች። 2 ዘ ፓወር ኦፍ 3 ወይም ኃይለ ቁጥር 3 2ን 3 ጊዜ አብዙት ማለት ነው። 8 ይመጣል። 3 ኃይለ ቁጥር 3 27 ነው። 4 ኃይለ ቁጥር 3 4ን 3 ጊዜ አብዙ ማለት ነው 64። ስለዚህ በቀላሉ ኤክሴልን ተጠቅመን ሂሳብንም እዚሁ ላይ መስራት እንደሚቻል ለማሳየት ነው። ኦኬ፣ አመሰግናለሁ።